ሄለን በፈጠረሽ ለምንድን ነው እንጨቃጨቀው? ጎረቤት እንኳን ይሰማናል እኮ። እኔ ስለ ጎረቤት ምን አገባኝ? ስለ ራሴ ነው እንጂ የሚያገባኝ። እኔ የሚገርመኝ ስንት የወርቅ ቀለበት አለሽ እንዴ? ጓደኛ ስለገዛሽ እኔ መግዛት አለብኝ እንዴ? አዎ እኔ መግዛት አለብኝ። እኔ ለምን ከሌሎቹ አንሳለሁ? የሌሎቹ ፍቅረኛ ስንት ነገር ያደርጉላቸዋል። አንተ ነህ ዝቅ የምታደርገኝ። ቆይ እኔ ምን አሳጠውሽ? ያለኝን ነገር ላንቺ ያደረኩ ነው አይደል? እሺ እኔ ምን አሳጠውሽ? ስማ እኔ ማንንም አንቀባራ ያኖረኛል። እሺ ካንተ ጋር ሆኜ ነው እዚህ ዝቅ ብዬ እየኖርኩ ያለሁት። እኔ ፍቅር ማለት እኮ ፍቅርን ሂድና እዛው ፈልግ። እሺ ደግሞ እኔን አመስግነኝ። ማንንም የማይፈልገኝ የነበርከው ልጅ ነው አምጥቼ እንድትፈልግ ያደረኩ። አንተ እኔን እንደዚህ ታዋርደኛለህ? የኔ ፍቅር እንደዛ አይደለም እኮ ራማ እዚህ ምን ታደርጊያለሽ? ማለቴ ዳዊት አባቴ ሞተ። የአባቴ ዘመዶች እንዳለ አባረሩ። መሄድበት አጣው። እንዴት እንደዚህ ያደርጋሉ? እንዴት ጨካኝ ቢሆኑ ነው? ዳዊት ምንም መጠጊያ የለኝም። አሁን ላይ አንተ ካላስጠጋኝ መንገድ ላይ መውጣቴ ነው። እቺ ደግሞ ማናት? የምን ድራማ ነው እየሰራ ያለው? አይዞሽ አታክሽ ራማ። ለወደ ውስጥ ግቢ። ቤት ገብተን መነጋገር እንችላለን። ለምን ማንነቱን አትናገሪም? ነው ወይስ የተደበቀ ነገር አላችሁ? ምንም የተደበቀ ነገር የለም። ሁሉንም ውስጥ ገብተን እንነግርሻለን። ምን ትመስላለች? ይሁን ምን ቀልብ ያልወደዳት ራማ። ነይ ውስጥ ግቢ ነይ። የሚገርም ነው። ሁሉም ሰው እንደፈለገ የሚገባበት ሆቴል መሰላት እንዴ? ሄለን አትሳሳች። መሄጃ ስላጣች መሰለኝ እዚህ የመጣችው። እሺ አንቺ በሷ ቦታ ብትሆኝ ምንድን ነው የምታደርጊው? መቼም አልሆነም። ማንነቷ የማይታወቅ። እስኪ ተረጋጊና ስሚ። ራማ የቤተሰቦቼ የቅርብ ዘመድ ነች እንዴ። የሷ ዘመዶች እኮ ለአባቴ ያደረጉልኝ ነገር መቼም አልረሳው። ሰው ትንሽ ቀን ብትቀመጥ ታዲያ ምን ችግር አለው? እሱ እኔን አይመለከተኝም። እቺ ሴት እዚህ ቤት ውስጥ አትኖርም። እንዴ ምን ማለትሽ ነው? ምን አይነት ጭካኔ ነው? ይሄ ጭካኔ አይደለም። መርዳት ካለበት እዛው በውጭ ይርዳት። እዚህ ቤት ግን አትኖርም። ቆይ አንቺ እሷ እዚህ መኖር ምን ይጎዳሻል? ዝም ብዬ ሳያት የሆነች ውሸታም ትመስላለች። ምንም ውስጥ ያልወደዳት። እኔና አንቺ ተጋብተን ብንኖር ቤት ይጠበኛል ብትይ ችግር የለውም፣ ሊቀር ይችላል። ግን እኮ ገና አልተጋባንም አይደል? የተወሰነ ጊዜ ብትቀመጥ ታዲያ ምን ችግር አለው? ማን ነበር ስምሽ? ነሽ? ራማ እባላለሁ። ራማ ሄለን ትባላለች። ቅድም ሳላስተዋውቅሽ ፍቅረኛዬ ነች። በጣም ደስ ይላል። እና ራማ ምን ለማድረግ ነው ታዲያ አመጣጥሽ? አመጣጤማ ስራ ለመስራት ለሆዴም የሚቀመስ ጎኔም ለማረፊያ ለመፈለግ ነበር። ታዲያ ከዚህ የተሻለ ብዙ ስራ አለ። ለምን እሱን አልሞከርሽ? ሌላ ቦታ ለመቀጠር ሞክሬ ነበር፣ ግን እዛ ተያዥ ጠየቁኝ። እኔ ደግሞ ማንንም አላውቅም። ለዛ ነው ወደዚህ የመጣሁት። እዚህ ደግሞ ራማ አትጨነቂ እሺ። ከዚህ የኖርሽ ነገሮችን ማስተካከል እንችላለን አይደል? እንደሄዱ አይደል? ዳዊት እኔ አሁን የምፈልገው ትንሽ ማረፊያ ቦታ ነው። ከዛ የታዘዝኩትን አደርጋለሁ። ቤትም አጸዳለሁ፣ እቃም አጥባለሁ፣ በአጠቃላይ ሁሉን ስራ እሰራለሁ። ችግር የለውም። የተረጅነት ስሜት እንዳይሰማሽ ተገቢውን ክፍያ። የምን ክፍያ? ኧረ እኔ ምንም ክፍያ አልፈልግም። እንዴ ለምን? ዳዊት ያለ ፕሮግራም ላይ ወጥቼ ሌላ ወጪ እንድታወጣ አልፈልግም። ኧረ ምንም ይክፈልሽ እንጂ እኔ እዚህ መሆኔ ለእኔ በጣም ትልቅ ጥቅም አለው። ውጭ ወጥቼ የወንድ መጫወቻ የአውሬ ራት ከመሆን እዚህ በነፃ እያገለገልኩ መኖር እፈልጋለሁ። ራማ ምንም ሀሳብ አይግባሽ። የበላነውን በልተሽ ትኖሪያለሽ።
ክፍያውን ደግሞ እናስብበታለን። እሺ በጣም አመሰግናለሁ ዳዊት። ሰዓቱ ረፍዷል። ስራ ይረፍድብኛል። ሄሉ አብረን አንሄድም? አንተ ሂድ፣ እኔ ትንሽ ቆይቼ እወጣለሁ። ራማ እንደ ቤት እሺ። ደግሞ በጊዜ እመጣለሁ፣ አልቆይም። ቻው። እሺ ስራ ለመስራት ነው የመጣሁት ብለሻል አይደለ? ይኸው ከዚህ ጫማ ትጀምሪና በደንብ አድርገሽ ታጠቢያለሽ። ትንሽ ቶሎ በይ፣ ይሄንን ጫማ እዚህ ላይ አፍጥኝ። እሺ በይፍጠኝ፣ ቶሎ በይ። ቤቱንም አጸዳጂ፣ እቃውንም አጣጥቢ። ቶሎ በይ፣ ፈጣን። እሺ በይ። ስሚ ደግሞ እዛ ያሉትን ልብሶች እንዳለ አውጣጭና ማጠብ ጀምሪ። እንዳለ እነዚህ ስራዎች በሙሉ ዛሬ እንዲጠናቀቁ ፈልጋለሁ። እሺ እሰራለሁ። ደግሞ እኮ ከዚህ በላይም ሰርቻለሁ። ደግሞ ለዳዊት ምንም ቢሆን እሰራለሁ። ማለት ከዚህ በላይ ሰርቻለሁ? እስቲ ይኸውልሽ አረብ ሀገር 2 ዓመት ስራ ሰርቼ ነው የመጣሁት። ይሄ ለኔ ቀላለሁ። አረብ ሀገር? አዎ አረብ ሀገር። ምን ነው እናንተ አረብ ሀገር ደርሳችሁ የመጣችሁ ሴቶች አትታመኑ። አሁን ገባኝ። ምኑን የገባሽ? ስሚ ከእንባሽ ውሸታም እንደሆንሽ ተረድቻለሁ። እሺ ኧረ እኔ አልዋሸሁም። ምን ሆነሽ ነው? አፍሽን ዝጊ። ማንንም ልትሸውጂ ትችያለሽ፣ እኔ ሄለንን ግን አትሸውጂኝም። እሺ እባክሽን፣ እኔ በፍጹም ውሸታም አይደለሁም። አሁን ሁሉን ነገር ተናገሪ፣ አፍጥኙ። ኧረ እባክሽን እያሳመምሽኝ ነው። ሄሎ ወይ ፍቂ፣ መጣሁ። ዕቃ ረስቼ ወደ ቤት እየተመለስኩ ነው። 2 ደቂቃ ብቻ መጣሁ፣ ጠብቀኝ። ተናገሪ። እንዴ እያሳመምሽኝ እኮ ነው። ትሰሚኛለሽ? ይሄንን ጨርቅ አንሺና ቀጥታ ቤቱ መጠራረግ ጀምሪ። አፍጥኙ። እሺ ሄለን ምን እያደረግሽ ነው? ገና እኮ መግባቷ ነው አይደል? ይሁን ልትሰራ አይደል እንዴ መጣችሁ? ደግሞ ባጋነንም የቤቱ እመቤት ነኝ። ተይው በቃ ራማ ተይው። ምን ነው እንቁላል አረካት? ይሄ እንቁላል ማድረግ አይደለም። ለሰው እስኪ ትንሽ ክብር ይኖርሽ። ስማ ለዚች ብለኝ ትሰርበኛለህ? እንቁላልን ታቀፋት። እሺ ሄለን እስኪ ተረጋጊ። እስኪ እንዳትነካኝ፣ እኔ ነኝ ወራዷ ሲጀመር። ሄለን አንቺ ሄለን ወገብሽን ነክቼሽ እንደዚህ ከጮሽ ሌላ ቦታ በነካሽ እንደልጮኝ። ይቅርታ ሳላስበው ስለነካኝ ነው። ማለት አሰብሽው ሌላም ቦታ ብትነካኝ አልጮህም እያልሽኝ እኮ ነው። አይ እንደዛ እንኳን አይደለም። ለማንኛውም ኤልያስ እባላለሁ። ራህማ እባላለሁ። እኔ ዳዊት ጓደኛ ነኝ። በቃ ባጭሩ የዚህ ቤት 2ኛ ባለቤት ማለት ትችላለሽ። በጣም ደስ ይላል። የዳዊት የቅርብ ጓደኛ ነህ። ወንድሙ ብትይኝ ይቀላል። እና አንቺስ ምን ነገር ታለሽ? እኔ እንኳን የዳዊት የሩቅ ዘመድ ብሆንም አሁን ግን ለስራ ነው የመጣሁት። አንቺን የመሰለች ውብ ሴት እስከዛሬ ድረስ ሳያስተዋውቀን የት አስቀምጦሽ ነው? ወይስ በጣም ተራርቀን ነበር? እኔ ነኝ ፈልጌው የመጣሁት። እንኳን ደህና መጣሽልን አንቺ ውብ ጨረቃ። እንኳን ደህና ቆያችሁ። ሻይ ወይስ ቡና ላፍላ? ሻዩን ቡናውን ይቅርብኝ። የአንቺ ውበት ማየት ይበቃኛል። ማይ አንቺ ቡጣ አበባ አሁን እዚህ ሆነሽ። ይቅርታ ስራ አለብኝ፣ መሄድ አለብኝ። ለማንኛውም ነገ መጥቼ በደንብ እናወራለን። እሺ እሺ።
ሄሎ ሜሪ፣ ወይ መጣሁ። የት ነሽ አንቺ? እንዴት ዋልክ ዳዊት? እንዴት ዋልሽ ራማ? አለን እግዚአብሔር ይመስገን። እንዴት ነው አካባቢውን ለመድሽው? አዎ ለምጄዋለሁ። አልጠፋብሽማ? አልጠፋብኝም፣ እንደውም ይበልጥ እያወቅኩት ነው። በጣም ጥሩ፣ አይዞሽ። ሁሉም ነገር መድፈር ነው፣ መፍራት የለብሽም። አይ ዳዊት፣ የምን ፍራቻ? አንተን የሚሰለ ሰው አግኝቼ እንዴ? እኔ ምን አደረኩልሽ? ዳዊት፣ በእውነት እንዴት እንደማመሰግን አላውቅም። ዘመዶች አውጥቶ ስጡልኝ፣ አንተ ብቻ ነኝ ተቀበልክ። አይ ራማ፣ እኔ ምንም አላደረኩልሽ። ምንም ቢሆን በሰው መተማመን የለብሽ፣ በራስሽና በፈጣሪ መተማመን አለብሽ። ዳዊት ግን እና አባባ የት ናቸው? አባባማ ካረፈ 2 ዓመት ሆነው እኮ። ምን? እንዴት ማለቴ? ታመው ነበር? አይ አልታመመም፣ ብቻ የሆነ የሰው እጅ አለበት። በመኪና አደጋ ነው የሞተው። ወይኔ ነፍሳቸውን በገነት ያኑረው። ግን በጣም ይቅርታ ስላልሰማው ነው እሺ የጠየቅኩ። ችግር የለውም፣ ብትሰሚማ ትመጪ ነበረ። ደግሞ ማን ይነግርሻል? ከአንቺ አባት ጋር ነበረ የሚነጋገሩት። አንቺ አባት ያው ግን የገጫቸው ሰውዬ ተይዟል? ማለቴ የሰው ስራ አለበት ስላልክ ነው። ገጪው ወዲያው ነው የተሰወረው። ደህና ቤቱ በተቀመጠበት ደውለው ነው ያስገደሉት። ማለት ማን ደውሎ የጠራቸው? ከሰው ጋር ግጭት ነበረበት እንዴ? ታሪኩ ስብስብ ነው። ብቻ ሌላ ቀን እነግርሻለሁ። እኔም የአባቴን ገዳይ እስከዛሬ እየፈለኩ ነው። ይቅርታ ዳዊት፣ ማላውቀውን ነገር እየዘባረኩ በሀሳብ አሰመጥኩ። ደግሞ ለአባባ ገዳይ እኔም የማስፈልገ ከሆነ በምችለው ነገር ሁሉ አግዛለሁ። እሺ ራማ፣ አመሰግናለሁ። ደግሞ ከሄለን ጋር እየተግባባችሁ ነው አይደለ? ሄለን እኔ እስከዛሬ ድረስ እንደ ራማ አይነት ውብ ሴት አይቻላል። የዓለም ቆንጆ ናት እኮ በእናትሽ። ምን ሆነ ደግሞ የሚያምሮች አፈር የመሰለች ልጅ። እኔ ምንም አልተመቸኝም። እኔ ግን ቃላት የለኝም። ዳዊት እንደዚች አይነት ቆንጆ እስከዛሬ ደብቆ አስበላል። ስማ ኤልያስ፣ እኔ እየቀለድኩኝ አይደለም። በዚች ዘረቢት የተነሳ የኔና የዳዊት ነገር ማብቂያው እየደረሰ ነው። አሁን ወደ ጨዋታ የመጣሽ ስም ሄደ። እኔ ግን ዳዊት ይህን ሰሞን ቤት የሚለው ነገር ምንም አልተመቸኝም። ማለትማ በዚች ልጅ ዳዊትን እንዳትበይ ፈጠን ብትይ የተሻለ ይመስለኛል። ዳዊት ይህን ሰሞን ጸባይ በጣም እየተቀያየረብኝ ነው። እሱን አይደል እንደብልሽ፣ እንደ ዳዊት አይነት ሰው የትም አይገኝም። እንዳትቀደም። እሱን ለኔ ተው፣ ምን እንደማደርግ ያውቃል። እንደዚህ ጨዋታው ከተጀመረማ አንቺና ዳዊት ስትባሉ እኔ ራማን በደንብ በጣፍጬ ይበላለሁ ማለት ነው። ባይገርምሽ ሄለን ከልቧ ስለምታፈቅረኝ ነው ዝም ብላ እንደዚህ የምትጨቃጨቀኝ። ዝም ብላ ተጫዋለች እንጂ እኮ ውስጧ ባዶ ነው። እኔም በጣም ነው ማፈቅራት። ለሄለን ምንም ባደርግ ምንም አይመስለኝም። ታዲያ ለምን አትጋቡም? እስከ መቼ እንደዚህ ሆናችሁ? እሱ ላይ ነው ችግሩ። ስለ ጋብቻ ሳነሳባት ወይ በቁጣ ወይ ደግሞ በሆነ ነገር ትሸፋፍነዋለች። ብቻ ዳዊት እድሜ እንደቀልድ ይሄዳል። እድሜን ደግሞ ወደ ኋላ መመለስ አልችልም። ስለዚህ ፍጠን። እውነትሽን ነው፣ መፍጠን አለብን። ዳዊት ዋው፣ ቤቱ እንዴት ነው? እባክህ በአዲስ የተሰራ ነው የሚመስለው። በጣም አምሮበታል። እድሜ ለራማ ሰው የሚኖርበት አስመሰለችው። ሄለን ቤቱ አላማረም? ምን ያምራል? ያው ነው እንዴ። እኔ ከዚህ በላይ ቤት ሲጸዳ አላየሁም። ደግሞ ራማ እንኳን አጽድተው ገና ስትነካውም ያምራል። ክብር ማታውቁ ከማንም ጋር አፍላፍ ገጥሞ ማውራት ለምዳችኋል። በሉ ተጫወቱ፣ ሻይ ላፍላ። ሄለን ምን አይነት ንግግር ነው የምትናገሪው? ለምን ለሰው ክብር አይኖርሽ? ስማ፣ እኔ ክብር ጠንቅቄ የማቅሰው ነኝ። የማን ልጅ እንደሆንኩኝ አትርሳ። አንቺም ሴት ነሽ እንዴ? በሷ ቦታ ብትሆኝስ? አንዴ እኔ እናንተ ውስጥ ገብተን እናውራ አንዴ።
ራማ አንዴ ነይ እስኪ። አቤት ፈለክ? ስሚ ራማ፣ ይመስለኛል በእነዚህ ፍቅረኛሞች መሀል እየገባሽ እንደሆነ ታውቆሻል። እኔ ማለት እንዴት? እዚህ ቤት መቆየት ላንቺ ከምንም በላይ አስፈላጊ እንደሆነ ሁለታችንም እናውቀዋለን። አዎ ከዚህ ተሻለ ቦታ አላገኝም፣ ግን ከነሱ መሀል እንዴት ልገባ ቻልኩ? እዚህ ቤት ለመቆየት ደግሞ የግድ እኔን መያዝ አለብሽ። ሄለን ትጠላሻለች። እሷ ካልፈለገችሽ ደግሞ ዳዊት ያባርርሻል። እኔ ሄለን ምን አረጋት ነው የምጠላኝ? ምን በደልኳት? እኔ እሱን አላውቅም፣ ግን ዳዊትን እኔ ላሳምነው እችላለሁ። በምላሹ አንቺም ብዙ ምትሰጪ ነገር ይኖራል። እባክህ፣ እኔ ችግረኛ ሰው ነኝ። ብዙ መከራና ሀዘን እየተፈራረቀብኝ ያለው ሰው ነኝ። አላሳዝንህም? ሄለን ለምን አትረጅኝ? ምንድነው የምረዳ? ፍቅረኛ እስከሆንኩኝ ድረስ ምልን ነገር በሙሉ ማድረግ አለብህ። እኔ ሳላሟላ የቀረሁበት ቀን አለ? ትናንት ስንብር ነው የሰጠሁሽ። ታዲያ ስጠኛ። ለእኔ አይደል እንዲህ ስትኸው? ላንቺ የሰጠሁሽን ያላግባብ በጨርቃ ጨርቅ ባታጠፊው ኑሮ ይሄን የራሳችን ቤት ይኖራል ነበር። ስማ፣ እኔ እሱ አይመለከተኝም። አሁን የምታፈቅረኝ ከሆነ 100,000 ብር እፈልጋለሁ። ሄለን እየቀለድሽ መሆን አለበት እንዴ? አሁን ደግሞ ቢዝነስ ከስክዟል እንዴ? ይሄን ብር እጄ ላይ የለኝም። አሁን የት አምጥቼ ነው የምሰጥሽ? ኧረ የለህም? በጣም ጥሩ። እመኝኝ ሄለን፣ እኔ ላንቺ ሰስቼ አውቃለሁ? ሁሌ ሰበብ። እቺ ምናምን ተቀምጥ የምታስቀምጥበት ግን አታጣም አይደል? ሄለን፣ አንቺ ሄለን፣ አንቺ ሄለን። በምላሹ ደግሞ አንቺ ምትሰጪ ነገር ይኖራል። ልቀቀኝ እንዴ! እኔ ለራሴ ብዙ ችግርና መከራ የተፈራረቀብኝ ሴት ነኝ። ቆይ አላሳዝንህም? ሄለን እባክሽ አንዴ ስሚኝ እሺ? ያልሽኝን ነገር ከየትም አምጥቼ እሰጥሻለሁ። የራስ ጉዳይ። እኔ አረጋጋታለሁ። ሄለን በእናትህ ተወኝ ኤልያስ። እቺ ውሻ ተጫወተችብኝ። አይሽ አይደለ? ቅድም ያልኩሽ እኮ ይሄንን ነው። ዳዊት እሷን ሲያየኑ ይበራል እኮ አልኩሽ። አሁንማ ሁሉም ነገር ታወቀኝ። ስሚ የዋቱኝ፣ እቺ ልጅ ነገ አንቺን አስወጥታ እሷ እዚህ ቤት ለመኖር ነው ሐሳቧ እኮ። እቺ ምናምን ከኔ ልትበልጥ አታያትም እንዴ? አንቺ ማታረጊውን እያደረገች እንዴት አትበልጥሽም? ታዲያ እንዴት አድርጌ ከዚህ ቤት ላስወጣት? አይዞሽ ሄለን አይዞሽ። እኔ ምህት አለኝ። ስትጎጂ ቆም ያለኝ እሺ፣ እኔ እረዳሻለሁ። አታስቢ። ደግሞ ተረጋጊ። በዚህ ደረጃ ራስሽን ብረት አይደብሽ። ሄሉዬ፣ ይሄ 2 ቀን በከባድ ነው ያሳለፍኩት። እባክሽ ይቅር በይኝ። ዴቭ፣ እኔ ባንተ የሚጨክን አንጀት የለኝም፣ ግን የምታደርገውን ነገር ፕሊስ እየተጠነቀቅክ አድርግ። እሺ ፍቅር፣ ሁሉንም አስተካክላለሁ። እንዴ ምን ሆነሽ? ምን ጠፋብሽ? የአንገት ሐብሌ ጠፋ። ጠዋት እዚህ ነው ትቼ ሄድኩትኝ። ምናልባት ሌላ ቦታ የሄድሽበት ቦታ ካለ አስታውሺ። ጠዋት እዚህ ነበር ትቼ የወጣሁትኝ ካንተ ጋር። ቦርሴን አስቀምጬ አይደል እንዴ የወጣሁትኝ? ማንሽ? ራማ። ታዲያ ከዚህ የት ይሄዳል? ራማ እንዴ? ራማ ደግሞ ምን? አቤት የለን ጠራሽ? አንቺ ሌባ! ምን አሁን አንገት ሐብሌን ካስቀመጥሽበት አምጪ። ሌባ! የምን ሐብል? ኧረ እኔ አልወሰድኩም እንዴ። ሄለን እረፊ። ከዚህ በኋላ ጫፏ እንዳትነካትሽ። እቃው የት ነው? አሁን መፈተሽ እፈልጋለሁ። ያለበለዚያ ዛሬ እናንተ ነገር እዚህ ጋር ያበቃል። ወቅ ቆይ መልሼ እደውላለሁ። ምንድን ነው? ምን ሆናችሁ ነው? እቃውን ፈትሽልኝ። እቃውን መፈተሽ እፈልጋለሁ። እቄን ወስዳብኛለች። አሁኑኑ ፈትሽልኝ። ማ ራማ አታደርገውም እንዴ? ምን ሆነሻል? ሄለን አትሳሳች። መጀመሪያ ተረጋጊና እንፈትሸዋለን። ተረጋጊ አትበልኝ። አልረጋጋም። አሁንም ሻንጣውን ፈትሽልኝ። አታረጋጋኝ። ምንም ነገር አትንገረኝ። በቃ ተረጋጊ። እኛ እንፈትሸዋለን። ችግር የለውም።
ወስጄ ነበር። እኔ ምንም የማውቀው ነገር የለም። አንቺ ያማታል እንዴ? ጤነኛ አይደለሽም እንዴ አንቺ? እኔ ምንም የማውቀው ነገር የለም።